ስለ ህግ ይህ ዘወትር በዚህ ሰዓት ህግ ነክ ጉዳዮች የሚዳሰሱበት ሳምንታዊ ፕሮግራም ነው። ስለ ህግ ፕሮግራሙ የህግ ባለሙያዎች የተለያዩ ዘወትር በዚህ ሰዓት ሙያዊ ማብራሪያ የሚዳሰሱበት ሳምንታዊ ፕሮግራም ነው። ኦቢኤን ፊንፊኔ ኤፍኤም ፕሮግራሙ የህግ ባለሙያዎች የተለያዩ ህግ ድንጋጌዎች ላይ ሙያዊ ማብራሪያና ትንታኔ የሚሰጡበት ነው። ስለ ህግ ኦቢኤን ፊንፊኔ ኤፍኤም። ሰላም ጤና ይስጥልን ውድ የፊንፊኔ ኤፍኤም 92.3 አድማጮች፣ ይህ ስለ ህግ ዝግጅታችን ነው። በዛሬው ስለ ህግ ዝግጅታችንም በቅርቡ በህዝብ ተወካዮች ምክር ቤት የጸደቀው አዲሱ የባንክ ስራ አዋጅ ምንን አካቷል የሚለውን የምንዳስስ ይሆናል። በጉዳዩ ላይም ማብራሪያ እንዲሰጡን የህግ ባለሙያ ጋብዘናል። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለየን። ባንኮች ገንዘብ በማሰባሰብና ወደ ተለያዩ የኢኮኖሚ ዘርፎች በማሰራጨት ለኢኮኖሚ ልማት ወሳኝ ሚና የሚጫወቱ በሀገሪቱ ኢኮኖሚ የክፍያና የሂሳብ ማወራረድ ስርዓት ውስጥም ትልቅ ድርሻ አላቸው። በሀገራችን የባንክ ስራ አዋጅ በተመለከተ ከዚህ ቀደም የነበሩና አሁን ስራ ላይ ያለው ቆየት ያሉና አሁን ካለንበት የዓለም ነባራዊ ሁኔታ ጋር መሻሻል ያለበት በመሆኑ የአዲሱ የባንክ ስራ አዋጅ መጽደቅ አስፈላጊነትን ጠበቃና የህግ አማካሪ ሆኑት አቶ ኤልያስ አቢቲ ነግረውናል። እስካሁን እስከ 2017 ስራ ላይ የነበረው የባንክ ስራ አዋጅ ማለትም የባንክ ስራ አዋጅ ቁጥር 592 ህዝባር 2000 እና የባንክ ስራ ማሻሻያ አዋጅ ቁጥር 1159 ህዝባር 2001 የወጣ ላለፉት 17 አመታት ስራ ላይ የነበረው እነዚህ አዋጆች የባንኮችን ጤንነት፣ እድገት፣ አካታችነት እና የመሳሰሉ ጉዳዮችን ሲያገለግሉና ህዝቡን ሲረዱ የነበሩ አዋጆች ናቸው። እንግዲህ ከዚህ በፊት የነበሩ የባንክ